جنة الدنيا يا أمي وتحت أقدامك مناي، كل نبضة تحكي يما إيها حبك يا غلاي. جنة الدنيا يا أمي وتحت أقدامك مناي، كل نبضة تحكي يما إيها حبك. جنة الدنيا يا أمي وتحت أقدامك مناي. Welcome to our program. We are KGB students. We are happy to present you. ይሄ ጨረቃ ነው የተሰራው ከካርቶንና ከአሸዋና ከአሸዋ አድርገን ስፕሬይ እንቀባውና ስፓቹላ እንለጥፍበታለን። ይሄ ፋኖስ ነው የተሰራው። የፋኖስ ቅርጽ አውጥተን የስፕሬይ ክዳን እናደርግና ሽቦ እናደርግበታለን። ይሄ ቁርአን ነው የተሰራው ከፔፐር ወረቀትና ከልጭልጭና ከወረቀት ነው። ከዛ ብልጭልጭ እንበትንበታለን። جنة الدنيا يا أمي وتحت أقدامك مناي. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ይሄ እንደምታዩት ጀበና ነው፣ በእጃችን የሰራ ነው። ጀበናውን ከርብ ለማብጣት የባስኬት ክዳን ተጠቅመናል። ባስኬት ክዳን ተጠቀምንና ቃጫ ነው። ቃጫ ከጂፕሰም ጋር እያቦካን የሼፑን እስኪዝ ድረስ በደንብ እንትን አረግ ነው። ከዛ በኋላ ሲሚንቶ ነው ያደረግነው። ይሄ አፉንና እጁን በቻርት ነው የተጠቀምነው። ቻርት እንጠቀምና ይሄ ከመጣልን በኋላ ቻርቱን ከአፉ ጋር ነው ያሰርነው። ከዛ በኋላ ሲሚንቶም ጂፕሰምም እየሰጠን በደንብ ሼፕ እንሰጠዋለን። አፏን መጀመሪያ በቻርት ነው ለብቻ ይሰራናል። ከዛ በሲሚንቶ አገናኘ ነው። ያን ፕሮሰስ ከጨረስን በኋላ በብርጭቆ ወረቀት በደንብ ቅርጹ እስኪያምር ድረስ በብርጭቆ ወረቀት በደንብ ከአሸነው በኋላ ጥቁር ስፕሬይ ቀባ ነው። ይሄን ጥቁር ስፕሬይ ቀባ ነው። ከላይ ደግሞ ክዳኗን ቀይ ስፕሬይ ቀባናት ማለት ነው። ከዛ ቀጣዩ ሲኒ ነው። ይሄ ሲኒም እንደዚሁ በዊዝ ኤንድ ስሩ ተጠቅመን ነው ሲኒዋን የሰራናት። ግን በጂፕሰም በደንብ ሼፓን እስክታመጣ ድረስ ሰራን። ከዛ ዊዝ ኤንድ ስሩን አወጣ ነው። መያዣውም እንደዛው። ከዛ ይሄ ሱፍራ እንዲመስል ሰራንለት ጉዝጓዝ። ማስቀመጫውም በብረት ሰራ ነው። ይሄ ቤቱ ኮፊ ሃውስ ስለፈለግን ተለቅ ቢል ኖሮ ልጆች ገብተው ቡና ሊጠጡበት ነበረ። ግን አሁን ይሄ ሳይዙ ራሱን እንዲመጣ ጭድ አደረግንበት። ውስጥ ያለው ደግሞ በእንጨት ነው የተሰራው። ከዛ ውስጡን ጎልደን እና ሲልቨር ስፕሬይ ቀባ ነው። እዚህ ጋር ያሉት ደግሞ ከጀበናው ጋር ተያያዥነት ያላቸው የባህል እቃዎች አሉን። እዚህ ጋር ይሄ የቢላ ማስቀመጫ ነው። ይሄ ደግሞ የንፍሮ ወይም ቆሎ እናስቀምጥበታለን። ይሄ ባህላዊ መጥረጊያ ነው። ጀበና አለ። ይሄ የቂቤ ማቀለጫ የቂቤ እቃ ነው። ጣባዎች አሉ። ይሄ እሰዶሮ ይባላል። እንደ ሱፍራም ነው የምንጠቀምበት። ያው ሌሎቹም እናውቃቸው ናቸው። ሙቀጫም አለ። ይሄ የገብስ መቁያ አለ። የተለያዩ የሸክላ ስራዎች አሉ። ጥብስ ማስቀመጫም አለ። ይሄን ይመስላል። ስሜ ኢክራም ካድር ይባላል እና የምሰራው ረዛን ትምህርት ቤት ነው። እነዚህ የተሰሩት ተማሪዎችን ነርሰሪ ተማሪዎችን እንደዚሁም ደግሞ ዩኬጂ ኤልኬጂ ያሉ ተማሪዎችን ሞቲቬት ለማድረግ ካሊግራፊ እንዴት መስራት እንዳለባቸው እንደዚሁም ደግሞ አንዳንድ ፈጠራ ስራዎችን እንዲለምዱና እንዲወዱ የሚያደርግ ስራ በማሰብ ነው እና እነዚህ ደግሞ የተሰሩት ካንቫስ በመሳያ ጨርቅ ላይ ሲሆን የመሳያ ቀለሞችን በመጠቀም ነው እነዚህን የሰራናቸው ማለት ነው። ይሄኛው ደግሞ የተሰራው በወረቀት ነው። ወረቀቶችን በማጣጠፍ ካርቶን ላይ አድርገን በመለጠፍ ነው የሰራናቸው እና እነዚህ ቫሶች ደግሞ የተሰሩት ሲሚንቶ በመጀመሪያ በማብካት ከዛ የተቦካው ሲሚንቶ ውስጥ ፎጣዎችን በመከተት ያንን ፎጣ ቅርጽ እንዲይዝ በማድረግ እንዲደርቅ አደረግ ነው። ከዛ ካለቀ በኋላ ስፕሬይ ቀባ ነው ማለት ነው። ከዛ በኋላ ይሄኛውን ቅርጽ ይዞልን ወጣ። ይሄ ሉገተል አረቢያ ይላል። ሉገተል አረቢያ የሚለው ሉገተ ዳድ ሉገተል ቁርአን በመባል ይታወቃል። ሉገተ ዳድ የተባለበት ምክንያት ደግሞ ዳድ የምትባለው ፊደል አረብኛ ቋንቋ ላይ ብቻ ስለምትገኝ ነው ማለት ነው። ይሄኛውን የሰራሁት ከላይ ካንቫስ ላይ ነው። ከዛ የመሳያ ቀለሞችን በማድረግ በመጠቀም ቀይና ነጭ በመጠቀም ይሄኛው በቡሩሽ በመጻፍ ማለት ነው። በጥቁር ቀለም በቡሩሽ በመጻፍ እንደዚህ መጥቷል። የሁለቱ ልዩነት ይሄኛው ላይ ጋስጢር ተጠቅም ያለው
እና ይሄኛው ፓርት ሌላውን ፓርት ሌላ ቀለም የመሳያ ቀለሞችን አድርጌ እዚህ ጋር ያሉት ፓርቶች ደግሞ ጋስጤር ናቸው ማለት ነው። እና ውበት እንዲሰጠው ማለት ይሄንን ተጠቅመናል። እነዚህ የተሰሩት ደግሞ በካርቶን ነው። በካርቶን እንደዚህ ቅርጻቸውን ካወጣን በኋላ እንደዚህ ከተሰሩ በኋላ እዚህ ጋር የስፕሬይ ክዳን በማድረግ ሽቦ አደረግንበት። ከዛ መጨረሻ ላይ ስፕሬይ ተቀባው። سليم القلب لا أحمل للناس سوى الحب غزير الدمع في المحراب ليس الغاب في الحرب أنا درع لأوطاني أنا حامي حمى الشعب أنا المسلم الله الله أنا المسلم الله أنا المسلم الله الله أنا المسلم الله أنا المسلم دستوري ومنهاجي كتاب الله وقائد دربنا الهادي محمدنا رسول الله وأهلي أمة الإسلام هم أهلي وحزب الله وداري موطن الإسلام ما دوى كتاب الله وزادي بعد توحيدي فنعم الزاد تقوى الله أنا المسلم الله الله أنا المسلم الله الله أنا المسلم الله الله أنا المسلم الله الله سليم القلب لا أحمل للناس سوى الحب غزير الدمع في المحراب ليس الغاب في الحرب أنا درع لأوطاني أنا حامي حمى الشعب أنا المسلم الله الله 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 أنا بالعدل والإحسان مأمور وأمار أنا نبع لكل الناس بالخيرات ثوار رحيم القلب لكني على الطاغين جبار أنا كالماء رغراق أنا كالسيف بتار أنا نجم أنا رجم أنا نور أنا نار أنا المسلم الله الله أنا المسلم الله أنا المسلم الله الله أنا المسلم الله أنا المسلم الله الله أنا المسلم الله الله سليم القلب لا أحمل للناس سوى الحب غزير الدمع في المحراب ليس الغاب في الحرب أنا درع لأوطاني أنا حامي حمى الشعب أنا المسلم الله الله أنا المسلم الله الله أنا المسلم الله الله أنا المسلم الله الله أنا المسلم